ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። በቅድሚያም አበይት ጉዳዮችን እናስደምጣችሁ። የአማራ ፋኖ ብሔራዊ ንቅናቄ በጎንደርና በሸዋ የአደረጃጀትና የሰራዊት ስልጠና ሪፎርሞችን ማካሄዱን አስታውቋል። በጎንደር የአደረጃጀት ለውጥ ሲከናወን፣ በሸዋ ደግሞ ለክፍለ ጦሮችና ሻለቃዎች የሚዲያና ኮሚኒኬሽን ስልጠና መሰጠቱ ተገልጿል። ቀዳሚው መረጃ ነው። በወሎ ቤተ አማራ አፄ ምኒልክ እዝ ከብልጽግናው ጋር ባደረገው ውጊያ የስምረት ፓርቲ ታጣቂ መሳተፉን ገልጿል። የፓርቲው ታጣቂ ከብልጽግና ጎን ተሰልፎ እየወጋን ነው ሲል የከሰሰ ሲሆን ፋኖ ስምረትን ሲከስ ብልጽግና ዋትን ሲከስ መቆየቱ ይታወሳል። ሌላኛው መረጃችን ነው። የአማራ ፋኖ ብሔራዊ ንቅናቄ በወሎ ከብልጽግናው ሰራዊት ጋር ባደረገው ተጋድሎ ከፍተኛ ድል ማስመዝገቡን ገልጿል። በጎጃም ደግሞ የብልጽግናው ሰራዊት እየተበተነ እንደሆነ ተነግሯል። በየቀጠናው ያለውን ወታደራዊ የውጊያ መረጃዎችን በዝርዝር ይዘነዋል እናስደምጣችኋለን። የብልጽግና ሰራዊት አባላት ከካምፕ እየወጡ ፋኖን እየተቀላቀሉ ነው የሚለው መረጃ መነጋገሪያ ሆኗል። አዛዦቹም ለስብሰባ ተቀምጠዋል። በወልዲያ አካባቢ ከአንድ ክፍለ ጦር የወጡ ወታደሮች ሙሉ ትጥቃቸውን ይዞ ፋኖን ተቀላቅለዋል ተብሏል። ይህ ክስተትም በርካቶችን እያነጋገረ ነው፣ ወደ እናንተ ይደርሳል። ኢትዮጵያ 3 አስፈሪ ዕጣ ፈንታዎችንና አንድ መልካም አማራጭ ይጠብቃታል ሲል የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና የሰጡት አስተያየት ትኩረት ስቧል። ፖለቲከኛው ምን ማለታቸው ነው? ለሀገሪቱ የተደነቁ አደጋዎችና መፍትሄ ሀሳቦቻቸውስ ምንድናቸው የሚለውን መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የአማራ ፋኖ ብሔራዊ ንቅናቄ በወሎ አማራ አፄ ምኒልክ እዝ ከብልጽግናው ሰራዊት ጋር ባደረገው ብርቱ ተጋድሎ ከፍተኛ ጀብድ መፈጸሙን አስታውቋል። በጎጃም ጠቅላይ ግዛት ደግሞ የብልጽግናው ሰራዊት በየበቀኑ መፍረሱን ቀጥሎበታል። የአፄ ምኒልክ 106ኛ ኮር በዕለቱ ያካሄደውን ተጋድሎ አስመልክቶ በላከው መረጃ እንደገለጸው የ31ኛ ክፍለ ጦር በፈጸመው የከተማ ኦፕሬሽን ያገዛዙ ሰራዊት አመራር እርምጃ ወስደንበታል ብለዋል። ትናንት ለዛሬ አጥቢያ በሰሜን ወሎ ዞን ፀሐይ መውጫ ከተማ የገባው የ31ኛ ክፍለ ጦር ልዩ ኦፕሬሽን አንድ የብልጽግና መስመራዊ መኮንን ላይ እርምጃ ሲወስድ የሻምበል መሪው ደግሞ በቁጥጥር ስር ውሏል። በከተማ ኦፕሬሽኑም ጥቁር ክላሾችን፣ ወታደራዊ የጦር ሜዳ ሬዲዮ ከናክሰሰሪውና የብልጽግናን ሰራዊት በምርኮ መያዙን የገለጸው የ106ኛ ኮር ህዝብ ግንኙነት ክፍል በፋኖ እርምጃ የተወሰደበት የመከላከያ ሰራዊት አባላት ባለቆቻቸው ላይ ከፍተኛ ተቃውሞ አንስተዋል። በተለይም ከዚህ ክልል አስወጡን የሚል ጩኸት ነበር ሲያሰሙ የነበረው በማለት በውስጥ አርበኛ ክንፍ ያገኘነው መረጃ አጋርቶናል። የሰራዊቱ አባላት አያይዘውም ከህዝብ ጋር አጣልታችሁ ህዝብ እንዲጨርሰን አታድርጉን፣ መቼ ነው ጠረፍ ሂደን ለሀገራችን የምንሞተው? ለፖለቲካ መሞትም ሆነ መቁሰል 5 ዓመት ሰልችቶናል ሲሉ መናገራቸውን የደረሰን መረጃ ያመላክታል። በሌላ ዜና በጄኔራል ብርሃኑ ጥላውን የሚመራው የብልጽግና 6ኛ እዝ ሰራዊት አባላት ዛሬም በተለምዶ መንገድ ፋኖን ተቀላቅለዋል። የ6ኛ እዝ 75ኛ ክፍለ ጦር 5ኛ ሬጅመንት አባል የነበሩ የሰራዊት አባላት ፋኖን የተቀላቀሉት ሙሉ ትጥቃቸውን እንደያዙ ነው። የአማራ ፋኖ ብሔራዊ ንቅናቄ አፄ ቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር ስናን አባጅሜ ሻለቃን ከተቀላቀሉት የብልጽግና ሰራዊት አባላት መካከል 2 ከኦሮሚያ ክልል የሄዱ መሆናቸውን የ206ኛ ኮር ህዝብ ግንኙነት ክፍል አስታውቋል። የኮሩ ህዝብ ግንኙነት ክፍል ወታደራዊ ዮሐንስ አምባስና ወታደራዊ ደሰሳ ደሪባ በተባሉ 2 የኦሮሚያ ክልል ተወላጆች የሰራዊቱ አባላት የብልጽግናውን ስርዓት ተቃውሞ ከነሙሉ ትጥቃቸው ወደኛ መጥተዋል ብለዋል። ሰራዊቱ በአራቱም ቀጠና ሲፈርስ የብልጽግናው ሰራዊት በየቀኑ ከካምፕ እየጠፋ ፋኖን መቀላቀሉንም ቀጥሎበታል። በዚሁ የሰራዊት ተከታታይ መክዳት የተጨነቁ የሰራዊቱ መሪዎች ተከታታይ ስብሰባ ማካሄድ ላይ ናቸው። የብልጽግና ሰራዊት 65ኛ ክፍለ ጦር ከወልዲያ በቅርብ ርቀት ከሚገኘው ካምፑ የሰራዊቱ አባላት ሙሉ ትጥቅና ከፍተኛ ቁጥር ያለው ተተኳሽ ይዘው የአፄ ምኒልክን እዝ 303ኛ አሳምነው ኮር 81ኛ ክፍለ ጦርን ተቀላቅለዋል። ፋኖን ከተቀላቀሉት የብልጽግና ሰራዊት አባላት መካከል የሻለቃ አመራር ይገኝበታል። ሌላ ግንባር ደግሞ ትናንት የ801ኛ ክፍለ ጦር ዋና አዛዥ ኮሎኔል አለሜንና አጃቢውን የተቀበለው ጎንደር ጠቅላይ ግዛት የበላይ ሜጀር ጄኔራል ባንቴ ኩር ዛሬም ከ7 በላይ የብልጽግና ጥምር ጦር አባላትን መቀበሉን አስታውቋል። የኮሩ ህዝብ ግንኙነት ክፍል እንደገለጸው የብልጽግና ሰራዊት አባላት ፋኖን የተቀላቀሉት ፋኖ የአማራ ህዝብ የህልውና ትግል ታሪክ መጀመሪያ ለሆነው ጉና ክፍለ ጦር በስሩ ለሚገኙት እስቴ ደንሳ ብርጌድ መሆኑን ተናግረዋል። ፋኖን ከተቀላቀሉት የብልጽግና ጥምር ጦር ሰራዊት መካከል የባዴን አድማ ብተናና የብልጽግና መከላከያ ሰራዊት አባላት መሆናቸውን የሜጀር ጄኔራል ውባንተ 1ኛ ኮር ህዝብ ግንኙነት ክፍል በላከው መረጃ አስታውቋል። በዚሁ የአማራ ፋኖ ብሔራዊ ንቅናቄ የተጋድሎ መረጃ የሸዋ ጠቅላይ ግዛት አሳምነው እዝ ነበልባል ክፍለ ጦር ታላቅ ጀብድ መፈጸሙን አስታውቋል። የዚሁ ህዝብ ግንኙነት መምሪያ እንደገለጸው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ግዛት አሳምነው እዝ ከሰም 2ኛ ኮር ነበልባል ክፍለ ጦር ቀኝ እጆች በብልጽግናው ጥምር ጦር ላይ መብረቃዊ የደፈጣ ጥቃት ፈጽመዋል።
በአረርቲ ከተማ ዙሪያ ልዩ ስሙ ተክልዬ በተባለ ቦታ ከአረርቲ ከተማ ወጥቶ የደፈጣ ጥቃት ለማድረስ ሲንቀሳቀስ በነበረ የብልጽግና ጥምር ጦር ላይ ከፍተኛ ኪሳራ ደርሶበታል ሲሉ ተናግረዋል። በዕለቱ ነበልባል ክፍለ ጦር በፈጸመው ጥቃትም የብልጽግናን ሰራዊት መንገድ እየመሩ የነበሩ በርካታ የባዴን ሚሊሻ አባላት እርምጃ ተወስዶባቸዋል። በፋኖ በኩል ዜሮ መስዋዕትነት መክፈሉን የዚሁ ዝግ ግንኙነት መምሪያ ገልጿል። ከወታደራዊ ተጋድሎ በተጓዳኝ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር ጣይቱ ክፍለ ጦር ልዩ አምባ ላይ የሚገኘው የባዴን አድማ ብተና 29 ሻለቃ አባላት ሙሉ ትጥቅና በቂ ተተኳሽ እንዲሁም ወታደራዊ ሰነዶችንና የውጊያ ካርታ እንደያዙ ፋኖን ተቀላቅለዋል። ሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ በዛሬው ውሎ አደረጃጀትና የሰራዊት ስልጠና ሪፎርሞች መስራቱን አስታውቋል። የጎንደር ጠቅላይ ግዛት በለኤዝ አጼዎቹ ክፍለ ጦር የአደረጃጀት ሪፎርም ሲያካሂዱ በሸዋ ጠቅላይ ግዛት አሳምነው አጼ አምደ ጽዮን ኮር በስሩ ለሚገኙ የክፍለ ጦርና የሻለቃ ዘግንኙነት የሚዲያና ኮሚኒኬሽን ስልጠና መስጠቱን ገልጿል። የአመራር አደረጃጀት ሪፎርም በአርበኛ ሳምሶን አማረን የክፍለ ጦር ወታደራዊ አዛዥ ማድረጉን ገልጿል። የ200ኛ ኮር የዘግንኙነት ክፍል አደረጃጀት መረጃውን አስመልክቶ በላከው መረጃ በሳት ተፈትኖ እንደ ወርቅ ነጥሮ የወጣውን የአጼዎቹን ክፍለ ጦር የአመራር ሪፎርም ለማደራጀት የዞኑና የኮር አመራር በተገኙበት ተካሂዷል ብሏል። ክፍለ ጦሩ በመጣበት አኩሪ የትግል መንገዱ አሁንም ራሱን እንደ ንስር አድሶ እንደለመደው ጠላትን የማስጨነቅና የመምታት ግዳጁን አጠናክሮ ይቀጥላል። ዛሬም የተሰራው አመራር ሪፎርም ክፍለ ጦርን ለተለመደው ውጤታማ የግዳጅ ተልዕኮ ብቁ በሚያደርገው መንገድ ነው። በዚህ መሰረት በአዲስ መንፈስ፣ በአዲስ እቅድ፣ በአዲስ አሰራር ይከናወናል ብለዋል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ ዕዝ የስምረት ፓርቲን ከስቷል። የኮር ግንኙነት በስምረት ፓርቲ ላይ ክስ ያቀረበው ታጣቂ ቡድኑ ከብልጽግና ጎን ተሰልፎ ወቅቶኛል በማለት ነው። የአጼ ሚኒሊክ 303ኛ አሳምነው ኮር ህዝብ ግንኙነት ክፍል በጉዳዩ ዙሪያ ለመገናኛ ብዙሃን በላከው መረጃ የኮሩ 14ኛ ክፍለ ጦር በዋግምራ ብሔረሰብ አስተዳደር ዞን ባደረገው ውጊያ ድል መቀዳጀትን ገልጾ በውጊያው የስምረት ፓርቲ ታጣቂዎች ከብልጽግና ሰራዊት ጋር ተሰልፈው ወቅተውኛል ብለዋል። በዚህ ውጊያ የስምረት ፓርቲ ታጣቂዎች ወደ ንጹሃን የሞርተር ጥቃት መፈጸማቸውን የአጼ ሚኒሊክ ዕዝ ገልጿል። ብልጽግና በበኩሉ በወሎ ቀጠና የዋት ታጣቂ ከፋኖ ጋር ጥምረት ፈጥሮ ወቅቶኛል፣ ንጹሃንን በጭካኔ ገድሏል ሲል መክሰሱ ይታወቃል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።